የትናንቱ ውርደት፣ የትናንቱ ቆራጣነትና የትናንቱ መጎሳቆል በዚህ ሰውዬ ጸባይና ስርዓት ልትሸፍኑት በኩሩ ሰዎች ካላችሁ ደግሞ የድድብና አስፋፊ ተባባሪ ናችሁ ማለት ነው። ያልጻፈ ሰው ቢሆን አሁን ኤምራን ቢሆን ሁሱ ቢሆን ሌላ ሰውም ቢሆን ከዚህ ዘገምተኝነትህ እኔ ምን ታደርግ ነበረ? በጣም እንትን እያደረኩ ነበረ ማለት ሳላየውና ሳይደርስ ላንተ እያፈርኩ ነበረ። ምን ልታወራ ነበረ? መጽሐፉ ባይኖር አሁን ሰማዕቱ ብራና የሚባል መጽሐፍ ባይኖር ስለምን ልታወራ ነው? ስለምንድን ነው የምታወራው? መጽሐፉ ባይኖር ማለት ነው። ሲጀመር መጽሐፉንም ራሱ ያወራው ትንሽ እንጂ ስለ መጽሐፉ ራሱ አንድ ጥያቄ አምጥተህ አነሳህ እንጂ ከዛ በፊት የነበሩ ታሪኮች ዝም ብለህ ነው ታሪክ ስታወራ የነበረው። እኔ ኃጢአተኛ ነበርኩ፣ አንተ ሰውዬ ንስሐ መግባት አለብህ፣ አንተ ሰውዬ ህዝቡን ይቅርታ መጠየቅ አለብህ። ድቤት ማለት በነገራችን ላይ ታሪኩን አታውቀውም ማለት አይደለም። ዘገምተኞችና ባለጌዎችን እያደነቅ ከምትኖር ሰው ስለሆንክ ስለ ድቤት የሚባለውን ህግ አታውቅም ማለት አይደለም። ጠንቅቀህ ነው የምታውቀው። ስለ ቲክታክ ያለውን ጸባይና ባህሪም ጠንቅቀህ ነው የምታውቀው። ጠንቅቀህ ማለት ነው። ያላደረከው እንደነሱ ሌሎች ቃላቶችን እየተጠቀምክ ስለምንም ነገር አታወራም። ተሳደብ ነበረ። ትልቅ ሰውና ዲያቆን ተሳደበ ተብሎ ደግሞ ቤተክርስቲያኗ ኦና ልትሆን ነበረ። በቃ ስንት ማት ይወርድባት ነበረ ማለት ነው። አመጣና በመጽሐፍ ቅዱስ በካልቾ ብሎ ሰውየው ስለ ሰማዕቱ ብራና ማስታወቂያ ይሰጣል። ማስታወቂያ ያለምንም ክፍያ ማስታወቂያ አይደብርም እንዴ? አሁን እኮ ብዙ ሰው እኮ ነው የሚያነበው። እንዴት ነው የጻፈው ይሄ ሰውዬ? መጽሐፉ የጻፈው እንዴት ነው? የማያውቁ ሰዎች እኮ አሉ። ሳላህ የሚባል ሰው መጽሐፍ እንደጻፈ የማያውቁ ሰዎች ብዙ ሰዎች አሉ። አንተ ማስታወቂያ ሰራና ያለ ክፍያ ምንም ሳይከፈል ብዙ ሰዎች እንዲያነቡት ነው ያደረከው አሁን ማለት ነው። ይሄ ያመለጥክበትን የነብር ቆዳ ነው መጽሐፉ ማለት ነው። ከነብር ጋር እየተሯሯጥክ በግነህና የነብሩን ልብስ ለበስክ አመለጥክ ማለት አይቻልም። በነገራችን ላይ በጣም አቁስሎ ነው እንትን ያደረገ ማለት ነው። ሙታል። ከዚህ በኋላ ሞራል የሚባል ነገር አይኖርህም አንተ ሰውዬ። ድንቅም ዲያቆን፣ ድንቅም ስርዓት ያለው ሰው፣ ድንቅም ትልቅ ሰው መሸማቀቅም መጥፋትም አለብህ ከዚህ በኋላ ማለት ነው። እኔ ትንሽነትህን የተረዳሁት ምንም የማይረባ ሰው የሰጠውን አስተያየት መጥተህ ዲዊት እያደረከ ደግሞ ቪዲዮ ትሰራለህ። አለማፈርህ ራሱ ማለት ነው። ከዛ ደግሞ እዚህ ጋር ደግሞ አይ ትልቅ ሰው እኮ ነው ስርዓት ያለው ሰው እኮ ነው እየተባለ ደግሞ ሳክስ ሌላ ፖለቲካ ይሰራል። ሳላህ ተባረክ። አሁን ልብ ካላችሁ የእውነት ሰውየውን ያምቦጫርቀውና ያበላሸውን የትናንቱ ዲቤት ሰዎችን ማስተካከል እንችላለን የምትሉ ሰዎች ካላችሁ በቃ ውይይቱን ክፍት ነው፣ መቀበል ትችላላችሁ። እነ አኬ እነ ምናምን የምትባሉ ሰዎች ማለት ነው። ዳኛውና ተወያዩ በዚህ ልክ ዘገምተኛ ስትሆኑ ግን በጣም ነው የሚያሳፍረው። የልጁ እንደዚህ ደፋርነት እንትን አይላችሁ። ዳኛው ማን ነው? ክርስቲያን ነው፣ ኦርቶዶክስ ሰው ነው መሰለኝ ካልተሳሳትኩ፣ ሲሶ ምናምን የሚባለው። እኔ እንኳን ብዙ እንደ ሰው አላየው። በዚህ ልክ እኮ ዳኛ ክርስቲያን ሆኖ ራሱ ችግር የለብኝም ብሎ ውይይት የሚቀበል ሰው እኮ እኔ እውነት ለመናገር ትልቁነቱን ያየሁት ጀግና መሆኑን ያየሁት። እንደፈለገ አድርጎ መጽሐፍ ቅዱስም ቁርአንም እንደፈለገ አድርጎ ሲጠበጥበው ነበረ ሰውየው ማለት። አንተ ግን አንድ መልስም አልሰጠም። ታሪክህን የነገርከን ደፈርኩ፣ ተደፈርኩ፣ ኃጢአት ሰራው፣ እግዚአብሔር ይቅር አይለኝም ብዬ የሆነ ዋሻ ገባው። ከዛ ደግሞ የሆነ የመጽሐፍ ቅዱስ ምንድነው ትዝ አለኝ። ከዛ ደግሞ እንደዚህ ያደረኩ ይሰራልኛል። እኔ ያንተ ታሪክ እኔ ኃጢአት ሰርቻለሁ፣ ኃጢአተኛ ሰው ነኝና ኃጢአቴን የማራግፍበት ስፍራ የቱ ጋር ነው ያለው ብዬ እያፈላለኩ አንተ ደግሞ ያንተ ታሪክ ትነግረኝ ምን ይሰራልኛል? እኔ ምን ይሰራልኛል? እኔ የንስሐ አባትህ ነኝ እንዴ? የንስሐ አባትህ ነው እንዴ ስታወራ የነበረው? ሳላህ የንስሐ አባትህ ነው እንዴ? ዲያቆን ዳዊት ምናምን ኃጢአት ሰራው። ከዛ ኃጢአት ከሰራው በኋላ ትዝ አለኝ፣ ገዳም ገባው። ከዛ ደግሞ ከገዳሙ እግሬን ቆስዬ ተመለስኩ። ከዛ እንደዚህ አልኩ። ልትሞት ነው አልተባልክም እኮ ስትናዘዝ ነበረ እንዴ? ስለ መጽሐፍ ቅዱስና ስለ ወንጌል እየሰበክ ክርስትናን አስፋፋ። ክርስቲያን ያልሆኑ ሰዎች አሉ፣ በአንተ አባባል አማኝ ያልሆኑ ህዝቦች አሉ። እነሱን ክርስትናን ሰብከህ ወደ ራስህ ወሰዳቸው ተብለህ ስትባል እየተናዘዝክ እንትን ዋልክ ማለት ነው። እየተናዘዝክ ነው ያልከው። ስለዚህ እኔ ሳየው ነገሩ የንስሐ አባትና
አንድ ምእመን መካከል የተደረገ ዲቤት ነው ብዬ ነው እንትንም አድርገው። ስለዚህ አንዱ ምእመን ዲያቆን፣ አንድ ምእመን፣ አንድ ተራ ምእመን ከንስሐ አባቱ ጋር ለማምለጥ፣ ንስሐ አባቱ ደግሞ ነብር ናቸው፣ በጣም ኃይለኛ ናቸው፣ እሳተ ገሞራ ናቸው፣ የተደበቀ ኃይል ያላቸው ሰው ናቸው፣ በጣም ከፈነዱ በጣም ከባድ ሰው ናቸው። ለእርሶ ተናዞ ልጁ የእርሶን ልብስ ለብሶ ለማምለጥ የሞከረ ተራ ምእመን ዘገምተኛ ሰው ብዬ ዘግቼዋለሁ። እዚህ ሐሳብ ላይ ማንንም ሰው ሌላ ሐሳብ መጨመር አይችልም። ዘገምተኛ ሰው ነው፣ ቆራጣ ሰው ነው፣ የተራቆተ ሰው ነው። ከምን ከእውቀት። በጣም አጭር ሰው ነው። ከምን ከእውቀት። በጣም ዝኛ ሰው ነው። ከምን ከእውቀት። ስርዓትም የለህም። ራሱ ስትጀምረው ፖለቲካውን የጀመርከው አንተ ራስህ ነህ። ሳላህ እየተናደደ ነው። ተመለሳችሁ ማዳመጥ ትችላላችሁ። እኮ በቃ ሳይኮሎጂካሊ በቃ እንትን አድርጌ በቃ ሰውየውን አናደዋለሁ፣ ከዛ ሌላ ነገር አደርጋለሁ፣ ሌላ ፖለቲካ እጫወታለሁ አይነት እኮ ነው። ራሱን የጀመረው ራሱን ጨረሰው ማለት ነው። ውይይቱ በቁርአንና በመጽሐፍ ቅዱስ መካከል ነው መበረዝ የሚባለው ነገር ማለት ነው። ሰውየው ግን መበረዝ ማለት ምን ማለት እንደሆነ አያውቅም እንዴ? በግድ ነው እንዴ? በቃ ሰውየው ትልቅ ነው፣ ሰውየው እንትን ልትሉን ነው እንዴ? አያውቅም እኮ መበረዝ ማለት ምን ማለት እንደሆነ። መጽሐፈ ነህምያ የጻፈው ማን ነው ተብሎ ሲጠየቅ ከአጀንዳችን እየወጣን ነው ብሎ የሚመልስ ሰው ግን አስባችሁታል? እንዴት ነው ከአጀንዳ የምትወጣው? እንዴት ነው ከርዕሱ ይወጣው እንዴ? የጻፈው ማን ነው ተብለ ስትባል ስለ መጽሐፍ ቅዱስ ነው እየተጠየቅ ያለው። አይ ከርዕሳችን እየወጣን ነው። ሰው ምን ይለኛል አትልም እንዴ? በቃ ሁሉም ሰው ዘገምተኛ ነው የሚመስልህ? ሁሉም ሰው በዚህ ልክ አይምሮን የተነካ አድርጋችሁ ነው እንዴ የምታስቡት? ግን እናንተ ሰዎች ከዛ ደግሞ ሰዎች መጡና አይ ይሄ ሰው እኮ ጸባይ አለው፣ ስርዓት አለው፣ ውይይቱ በስነ ስርዓት እንዲያልቅ ነው ያለው። ውይይቱ በስነ ስርዓት አላለቀም ሲጀምር። በጣም ነው ያበላሸው ያቆሸሸው ማለት ነው። ለምን? መጽሐፍ ቅዱስ ተክደዋል። እግዚአብሔር ነው የተካደው እኔ እንዳየሁት። መጽሐፍ ቅዱስ ነው የተካደው እኔ እንዳየሁት። መጽሐፍ ቅዱስ ከአንድ ኢትዮጵያዊ ሰው ከጻፈው መጽሐፍት ጋር ሲያወዳደር የዋለ ሰው ጥሩ ሰርታል ብላችሁ የምታደንቁ ከሆነ እናንተ ዘራችሁ እሳት ይብላው። በቃ እንደዚህ አድርጌ ልርገማቸው። እኔ ምንም አቅም የለኝም። የተረገመ ትውልድ ነው። የእግዚአብሔር ቃል ማለት ምን ማለት እንደሆነ ያልገባው ትውልድ ነው። ምንድን ነው ያሉት አባቶች? ጥቁር ውሻ ውለዱ። በቃ እናንተ ማለት ምን ልበላችሁ ታዲያ? መጽሐፍ ቅዱስን ከሰው መጽሐፍ ጋር የሚያወዳድር ሰው ስለመጣ ትልቅ ሰው ነው ብላችሁ እውቅናና እንትን የምትሰጡት ሰዎች ዘራችሁ አይባረክ። እናንተ እድሜ ልካችሁን የሰይጣን መጫወቻ ያደርጋችሁ። በቃ እናንተ የገሃነም ሲሳይ ናችሁና የፈርዖን ጫማ ጠራጊ አድርጎ እዛ ገሃነም ውስጥ ቡና ፍሬ ያደርጋችሁ። እናንተ አያልፍላችሁም። ራሱ በጣም የቆሸሸ ትውልድ ነው፣ የተረገመ ትውልድ ነው። ምንም ስለ ሃይማኖት ምንም የሚያውቀው ነገር የለም። ምንም የምታውቁት ነገር የለም። ራሱ እንዴ ዘራችሁ አይባረክ። የእውነት በጣም እኮ ነው የሚደብሩት። በጣም የወረደ ማንነት እኮ ነው ያላቸው እነዚህ ሰዎች። አየ ትልቅ ሰው ነው እናክ የሚባሉ ሰዎች። ኦፓል ካለች አስገቧት። ይቅርታ አይቻታለሁ ከታች። እናክ የሚባሉ ሰዎች ይሄ የእንትና ግራ ካሶ የሚባል እንትን ታውቁታላችሁ? ጠመዝማዛ እንትን አለ፣ መንገድ አለ። አፈ ግራ ካሶ ብየዋለሁ። አክ የሚባለው ሰው ማለት ነው። ወደ ጎን ነው የሚያወራው፣ እንደዚህ በአፉ የሚተኩስ ሰው ነው። በአፉ ለመተኮስ በአፉ የሚጨምት ሰው ነው የሚመስለው። በነገራችን ላይ አይናቸው አይደል እንትን የሚያደርጉት የሚተኩስ ሰዎች። ያኬ ደግሞ በአፉ ነው እንደዚህ የተጠመዘዘ አፍ ያለው ሰው ማለት ነው። ገባና በቃ ጥሩ ነገር ነው የተደረገው። በቃ አንዴ ላስገባሽ። ምን አባቱ ነው እምቢ አለኝ። ቆይ እየተሰማው ከሆነ እስኪ ንገሩኝ። ቆይ አንዴ እንትን ስለሆንኩ
ስራ ቦታ ስለሆንኩ አላስችል ስላለኝ ነው እኔ የገባሁት ራሱ ማለት ነው እንጂ ኧረ ቆይ ኦፓሌት አለሽ አገኘሁሽ። ኦኬ ቴንክ ዩ ኦኬ እሺ ኦኬ እኔ እንትን ላይ ቁጭ ብዬ ነው ማውራው አብዛኛው ጊዜ መኪና ውስጥ ቤት ውስጥ ምናምን ነው። ሰዎች ራሱ ወዴት ነው የወሰዱኝ? ፖለቲካ የሰው ዘገምተኝነት ነው ያየሁበት። የኢትዮጵያዊ አይደለም የቱርክ ነው የምንድን ነው ያሉት ምናምን ነው ነጭ ነው ምናምን ብለው እንትን አደረጉ። ሌላ ፖለቲካ ይሰራሉ ደግሞ። የቆንጆ ዲያቆኑ ያደረከው ጥሩ ነገር አለ። ለምን ሲባል መጽሐፉ ባይኖር አንተ ጋር ያወራውን ሰውዬ መጽሐፍ ያልጻፈ ሰው ቢሆን ስለምንም ነገር አታወራም ነበረ። ተዋርደ ወይ ልታለቅስ ነበረ ወይ ልትሳደብ ነበረ። ትልቅ ሰውና ዲያቆን ተሳደበ ተብሎ ደግሞ ቤተክርስቲያኗ ኦና ልትሆን ነበረ። በቃ ስንት ማት ይወርድባት ነበረ ማለት ነው። አመጣና በመጽሐፍ ቅዱስ በካልቾ ብሎ ሰውየው ስለ ሰማዕት ብራና ማስታወቂያ ይሰጣል። ማስታወቂያ ያለምንም ክፍያ ማስታወቂያ አይደብርም እንዴ? አሁን እኮ ብዙ ሰው እኮ ነው የሚያነበው። እንዴት ነው የጻፈው ይሄ ሰውዬ? መጽሐፉ የጻፈው እንዴት ነው? የማያውቁ ሰዎች እኮ አሉ። ሳላህ የሚባል ሰው መጽሐፍ እንደጻፈ የማያውቁ ሰዎች ብዙ ሰዎች አሉ። አንተ ማስታወቂያ ሰራህና ያለምፍያ ምንም ሳይከፈል ብዙ ሰዎች እንዲያነቡት ነው ያደረከው አሁን ማለት ነው። ይሄ ያመለጥክበትን የነብር ቆዳ ነው መጽሐፉ ማለት ነው። ከነብር ጋር እየተነደፋ እየተሯሯጥክ በግነህና የነብሩን ልብስ ለበስክ አመለጥክ ማለት አይቻልም። በነገራችን ላይ በጣም አቁስሉ ነው እንትን ያደረገ ማለት ነው። ሙታል። ከዚህ በኋላ ሞራል የሚባል ነገር አይኖርህም አንተ ሰውዬ። ድንቅም ዲያቆን፣ ድንቅም ስርዓት ያለው ሰው፣ ድንቅም ትልቅ ሰው መሸማቀቅም መጥፋትም አለብህ ከዚህ በኋላ ማለት ነው። እኔ ትንሽነትህን የተረዳሁት ምንም የማይረባ ሰው የሰጠውን አስተያየት መጥተህ ዲዊት እያደረከ ደግሞ ቪዲዮ ትሰራለህ አለማፈረህ ራሱ ማለት ነው። ከዛ ደግሞ እዚህ ጋር ደግሞ አይ ትልቅ ሰው እኮ ነው ስርዓት ያለው ሰው እኮ ነው እየተባለ ደግሞ ሳክስ ሌላ ፖለቲካ ይሰራል። ሳላህ ተባረክ። አሁን ልብ ካላችሁ የእውነት ሰውየውን ያምቦጫርቀውና ያበላሸውን የትናንቱ ዲቤት ሰዎችን ማስተካከል እንችላለን የምትሉ ሰዎች ካላችሁ በቃ ውይይቱን ክፍት ነው መቀበል ትችላላችሁ። እነ አኬ እነ ምናምን የምትባሉ ሰዎች ማለት ነው። ዳኛውና ተወያዩ በዚህ ልክ ዘገምተኛ ስትሆኑ ግን በጣም ነው የሚያሳፍረው። የልጁ እንደዚህ ደፋርነት እንትን አይላችሁ። ዳኛው ማን ነው? ክርስቲያን ነው፣ ኦርቶዶክስ ሰው ነው መሰለኝ ካልተሳሳትኩ፣ ሲሶ ምናምን የሚባለው። እኔ እንኳን ብዙ እንደ ሰው አላየው። በዚህ ልክ እኮ ዳኛ ክርስቲያን ሆኖ ራሱ ችግር የለብኝም ብሎ ውይይት የሚቀበል ሰው እኮ እኔ እውነት ለመናገር ትልቁነቱን ያየሁት